እነሆ የጌታችን አላህ ጌታ አለው ማለት ነው። ሼቤኪ አላህ ጌታ እንዳለው ዛሬ ገና አወቁ። አላህ ነው እየተናገረ ያለው። ቁጥር 3 አንብቡት። በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ጳውሎስ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 7። አሰላሙ አለይኩም ያ ጀማ አካውንቴ በጣም እየተመታ ስለሆነ ኮፒ ሊንክ በማድረግ እንድትተባበሩኝ ከወዲሁ አሳስባለሁ። ዛሬ የክርስቲያን አቃቢያን ተብዬዎች ምን ያህል ውሸታም እንደሆኑ ዛሬ በቀላሉ ስለማሳያችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ይህ ውሸታም ዲያቆን ምን ያህል ህዝበ ክርስቲያኑን ቢንቅ ነው አያነቡም ብሎ በዚህ ልክ የሚቀጥፈው? ለነገሩ የጳውሎስን መንገድ ነው የተከተለው፣ ምንም አላጠፋም። ለማንኛውም እራሱ በከፈተው የቁርአን አንቀጽ ላይ ቀረብ ብሎ ላነበበ ሰው ባዮቹ ጂኖች እንደሆኑ በግልጽ ተቀምጧል። በደንብ ተመልከቱ። ሱረቱል ጂን ምዕራፍ 72 ከቁጥር 1 ጀምሮ ሙሐመድ ሆይ በል እነሆ ከጂኖች የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛው መንገድ የሚመራ ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። እንግዲህ እዚች ጋራ በግልጽ መመልከት እንደሚቻለው አላህ ሱብሓነሁ ወተዓላ ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጂኖች ያደረጉትን ንግግር ያሉትን ነገር እየነገራቸው ይገኛል። ከላይ አውዱን በሚገባ ላነበበ ሰው ጌታችን አምላካችን እያሉ ያሉት ጂኖች ለመሆኑ ግልጽ ነው። ይህንንም አላህ ሱብሓነሁ ወተዓላ ለነቢያችን ጂኖች እንደዚህ እንዳሉ እንዲነግሩን እየነገራቸው ይገኛል። ያሳዝናል። እንግዲህ ይህ ነው የክርስቲያኖች መምህር፣ ድንቄም መምህር። ይልቁንስ አምላኬ ነው የምትለው ኢየሱስ ክርስቶስ አምላክ እንደነበረውና ያመልከውም እንደነበረው ላሳይ። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እንግዲህ እዚህ ጋር በግልጽ መመልከት እንደሚቻለው ኢየሱስ አምላክ ነበረው። እንደሚገዛው ደግሞ ላሳያችሁ። የሉቃስ ወንጌል ምዕራፍ 6 ቁጥር 12 በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። እንግዲህ በግልጽ መመልከት እንደሚቻለው የገዛ አምላኬ ነው የምትለው ኢየሱስ ክርስቶስ አምላክ እንደነበረውና ይጸልይለት እንደነበረ እንደውም እያለቀሰ እየጮኸ እርዳኝ ሲለው እንደነበረ በርካታ የሆኑ የባይብል ቨርሶችን ማምጣት እንችላለን። ለማንኛውም ይቆየን። አላሁል ሙስተዓን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።